ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልናውቅ ይገባናል። እግዚአብሔር አምላክ ታቦተ ጽዮን እንዲሰራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበት ከይሁዳ ወገን የሆነውን ባስልኤል መረጠ። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል፣ ወርዷ 1 ክንድ ተኩል፣ ቁመቷ 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠል በውስጥም በውጭም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊል አደረገላት። ካህናት ታቦተ ጽዮን ለመሸከም እንዲረዷቸው በአራቱም ማዕዘናት በወርቅ የተሰሩ ቀለበቶችና በእነርሱም ውስጥ የሚገቡ 2 መሎጊያዎች ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳን ታቦቷ ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛውን እንዲያደርጉት አድርጎ ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ስሎ በስርየት መክደኛው ግራና ቀኝ አስቀመጣቸው። እነዚህ በጥሩ ወርቅ የተሰሩት 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛው ሆኖ እርስ በእርሳቸው እንዲተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በ2ቱ ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰው ከባልንጀራው ጋር እንዲነጋገር በግልጽ ያነጋግረው ነበር። ወደ ምስጢሩ ትርጓሜ ስንመለስ ታቦተ ጽዮን የእመቤታችን ቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉ ጽላት የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መስራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውጭም በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋና በ2 ወገን ድንግል መሆኗ የሚያስረዳ ነው። ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ነበሯት። በእነዚያ የወርቅ ቀለበቶች ውስጥም 2 መሎጊያዎች ይገቡባቸው ነበር። ታቦቷን ለማንቀሳቀስ ባስፈለገ ጊዜ 4 ሌዋውያን ካህናት በመሎጊያዎቹ ይሸከሙታል። ይህ ሥርዓት በሰማያት የሚታይ እውነታ ነው። የጌታን መንበር ገጸ ሰብ፣ ገጸ ንስር፣ ገጸ ላህምና ገጸ እንስሳ ያላቸው 40ቱ እንስሳት ይሸከሙታል። ለአማናዊቷ ታቦት ለቅድስት ድንግል ማርያም ሰላምን የሚያወሩ መልካምን የምስራችም የሚናገሩ መድኃኒትም የሚያወሩ ጽዮንንም አምላክሽ ነግሣል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷና የጌታችንን ስም ተሸክመው ወንጌልን ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አሏት። የስርየት መክደኛው በመቀመጫው የንጹሐን አንስት መክደኛው የንጹሐን አበው ግራና ቀኙ የሐናና የኢያቄም ምሳሌ ነው። በክንፎቻቸው የጋረዱት ኪሩቤልም የጠባቂው መልአክ ቅዱስ ሚካኤልና የአብሳሪ መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የስርየት መክደኛው ስርየቱ የሚፈጸምበት ስፍራ ቢሆንም ነገር ግን በዚህ ቦታ ምንም አይነት መስዋዕት አይቀርብም ነበር። ይህም በጊዜው አማናዊ መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጭ ሌላ ነገር በዚያ ላይ ማረፍ አይችልም ነበር። ከዚህም የምናስተውለው አንድ ምስጢር አለ። ይኸውም እግዚአብሔር አምላክ ለአዳም የገባው ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚያቀርብበት ልዩ ስፍራ እንዳዘጋጀ ያመለክተናል። ይህ ስፍራ አማናዊ መስዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ስፍራ ነው። ይህን ለማመልከት ለኃጢአት ስርየት የሚቀርበው መስዋዕት ከታረደ በኋላ ካህኑ ደሙ በጣቱ እየነከረ 7 ጊዜ በስርየት መክደኛው አንጻር መገናኛ ድንኳኑ ውስጥ ይረጨው ነበር። ነገር ግን ይህ ደም ከስርየት መክደኛው ላይ አያርፍም ነበር። ምክንያቱ
በዚህ ስፍራ መቅረብ የሚገባው አማናዊ መስዋዕት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነውና። ይህ የስርየት መክደኛ ለእኛ የሚያስተላልፈው ተጨማሪ መልእክትም አለ። ይኸውም አማናዊ መስዋዕት ክርስቶስ መስዋዕት ሆኖ ዓለምን ማዳኑ እንደማይቀርና መስዋዕቱ የሚቀርብበት ስፍራ በቅድስተ ቅዱሳኑ ቤተ መቅደስ ውስጥ በቃሉ ማደሪያ በጽላቱ ላይ መሆን እንደሚገባው ያስገነዝበናል። ይህም እግዚአብሔር አምላክ በነቢዩ ሚልክያስ ላይ አድሮ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራውም ንጹሕም ቁርባን ያቀርባሉ በማለት እንደተናገረው የስርየት መክደኛው አንዲት ቅድስት ቤተ ክርስቲያን ምስጢረ ቁርባን ለምትፈጽምበት ጽላት ወይም ታቦት ምሳሌ መሆኑ ያሳየናል። የስርየት መክደኛውን የሚጋርዱት በጥሩ ወርቅ የተሰሩ የኪሩቤል ምስሎች አማናዊው በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌዎች ናቸው። ቅዱሳን አባቶቻችን እንዳስተማሩን ሁለቱ ኪሩቤል የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ለማስገንዘብ ቅድስት ቤተ ክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳን ላስተዋለ ሰው በትክክል የታቦተ ጽዮንን መንፈሳዊ ትርጉም ይረዳል። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋያተ ቅዱሳን በተለየ መልኩ እጅግ ግሩም የሆነ ምስጢር በውስጧ ይዛለች። ይህን ድንቅ ምስጢር ለመረዳት አንድ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔር ቃል ኪዳኑ ታቦት ከአቢዳራ ቤት ወደ ጽዮን ከተማ ባስመጣት ወቅት በታቦቷ ፊት በሙሉ ኃይሉ በደስታ እየዘለለ ለእግዚአብሔር መንፈሳዊ መዝሙር አቅርቦ ነበር። ከዚህ ጋር ተመሳሳይ የሚሆን ድርጊት በሐዲስ ኪዳንም ተፈጽሟል። ይኸው እመቤታችን ቅድስት ድንግል ማርያም ለቅድስት ኤልሳቤጥ ሰላምታ በሰጠቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቀ መለኮት የእመቤታችንን ሰላምታ ድምፅ በሰማ እንደ አባቱ እንደ ዳዊት በእናቱ ማኅፀን ውስጥ ሆኖ በደስታ ዘሏል፣ ሰግዷል። የቅዱስ ዳዊት በቃል ኪዳኑ ታቦት ፊት የተደሰተ ለአምላኩ የምስጋና ቅኔ መቀኘቱም ለሰው ልጆች ሁሉ የመዳናችን ምክንያት የሆነችው ቅድስት ድንግል ማርያምና ልጇን በቃል ኪዳኑ ታቦት በኩል አስቀድሞ በዓይነ ሕሊና ስለተመለከታቸው ነበር። ቅድስት ቤተ ክርስቲያናችንም የታቦተ ጽዮንን ተአምራት እግዚአብሔር ቃል ቅድስት ድንግል ማርያምን ታቦቱ አድርጎ ከፈጸማቸው ታላላቅ የድኅነት ሥራዎች ጋር በማነጻጸር እመቤታችንን ቅድስት ድንግል ማርያም በነገረ ድኅነት ውስጥ ያላት ድርሻ ታስተምራለች። በየዓመቱ ኅዳር 21 ቀንም በታቦተ ጽዮን የተፈጸሙት ታላላቅ ተአምራት የሚታሰቡበት ቀን ነው። ለሁላችን መልካም የእናታችን ቅድስት ድንግል ማርያም የኅዳር ጽዮን ይሆንልን።